በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የፈጠርክ ሁሉን የምትገዛ ጥበብና ማስተዋል ዕውቀትና ምክር ሁሉ ካንተ ዘንድ የሆኑ የጥበብ ሁሉ መገኛና ምንጭ ሆንክ። አቤቱ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ከዘላለም ካንተ ጋር በነበረ ዓለማትን ሁሉ በፈጠርክበት ከባሕርይ አባትህ ከአብ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር አንድ አምላክ ሆነ በምትመለክ በቅዱስ ስምህ አምኜ በቸርነትህም ታምኜ የልቤን በር ከፍቼ በፊትህ እቆማለሁ። አንተ ብርሃን ነህ፣ በውስጥህም ጨለማ ከቶ የለም። አንተ እውነት ነህ፣ በአንተም ዘንድ ሐሰት የለም። አንተ ፍጹም አዋቂ ነህ፣ ከአንተ የተሰወረ ከአንተም የተሸሸገ ምንም ነገር የለም። የሰው ልብና ኩላሊትን የምትመረምር የሐሳብን ስውር መንገድ የምታውቅ ገና በከንፈሬ ቃል ሳይወጣ ሁሉን የምታውቅ አምላክ ሆይ ዛሬ በእውቀት ማነስ በማስተዋል መጓደል በትምህርት መክበድ ምክንያት ተጨንቄ አእምሮዬ በድካም ተከቦ አቤቱ ወደ አንተ ጮኻለሁ። አቤቱ ጌታ ሆይ አእምሮዬም በኃጢአትና በዓለም ሐሳብ የተጋረደ ማስተዋሌም የደከመ ዕውቀቴም የተወሰነ ነው። አንተ ግን አእምሮን የምታበራ ጥበብን የምትገልጥ የተሰወረውን የምታሳውቅ የብርሃን አባት ነህ። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ተብሎ በቅዱስ ቃልህ እንደተጻፈ ዛሬ በፊት ያለውን ትምህርት ለመረዳት የተጻፈውን ለማስተዋል የተነገረውን በልቤ ለማኖር ጥበብ ጎድሎኛልና አቤቱ ማረኝ፣ ራራልኝ፣ የጥበብንም በር ክፈትልኝ። የልቤን ዓይኖች አብራ፣ የአእምሮዬን ጆሮዎች ክፈት፣ የማስተዋሌንም ማኅተም ፍታ። አቤቱ የንግሥታት ጌታ የአማልክት አምላክ ጥልቅና ስውር የሆነውን የምትገልጥ በጨለማም ያለውን የምታውቅ ብርሃን ከአንተ ጋር የሆነ አምላክ ሆይ በትምህርቴ ላይ የተጋረደውን የድንቁርናና ያለማስተዋል ጨለማ በጸጋ ብርሃን አርቅልኝ። አቤቱ ፈጣሪ ሆይ አባታችን አብርሃምን ከከለዳውያን ኡር ጠርተህ የሃይማኖት ጥበብን የገለጥክለት ለሙሴም በሲና ተራራ ላይ ሕግንና ሥርዓትን ያስተማርክ ለኢያሱም የጦርነትና የድል ጥበብ የሰጠህ ለዳዊትም የመዝሙርና የምስጋናን ጥበብ ያደልክ ለንጉሥ ሰሎሞንም የሚተካከልህ ማንም እስኪጠፋ ድረስ ወደር የሌለው ጥበብንና ማስተዋልን የሰጠህ አንተ ነህ። አቤቱ ጌታ ሆይ በባቢሎን ምርኮ ለነበሩት ለዳንኤል ለአናንያ ለሚሳኤልና ለአዛርያ በነገሥታት ፊት ሞገስን በጠቢባንም ፊት ብልጫን ሕልምንና ራእይን የመተርጎም የሳይንስና የጥበብ ሁሉ ምስጢር የማወቅ ጸጋ የሰጠህ አምላክ ዛሬም ያው አምላክ ነህና በእኔ በደካማው ባሪያህ ላይ የጥበብን የማስተዋልን የእውቀትን የምክርን የኃይል የእውቀትንና እግዚአብሔርን የመፍራትን መንፈስ አሳድርብኝ። አቤቱ የጥበብ መምህር ሆይ ደንቆሮችና ያልተማሩ የነበሩትን አሳጥማጆችን ቅዱሳን ሐዋርያትን መርጠህ መንፈስ ቅዱስን በላያቸው ባወረድክ ጊዜ ምስጢር ገላጮች የዓለም ብርሃን የቤተ ክርስቲያን ምሰሶች እንዲሆኑ ያደረግክ አምላክ እኔንም ደካማውን ባሪያህን በመንፈስ ቅዱስ ጸጋ ጎብኘኝ። በማነብበት ጊዜ አእምሮዬ እንዳይባዝን ሐሳቤም እንዳይከፋፈል ልቤም በሌላ ነገር እንዳይጠመድ የሐሳብ መሰብሰብን አድለኝ። የማየውን የምሰማውንና የማነበውን ሁሉ ፈጥኜ እንድገነዘብ በጥልቀት እንድረዳ በውስጤም ሰርጾ እንዲቀር የማስታወስን ጸጋ ስጠኝ። ትምህርት አልገባ ሲለኝ ውስብስብና ከባድ ሆኖ ሲታየኝ አቤቱ አንተ ቀላል አድርግልኝ። የተቆለፈውን የአእምሮዬን በር በረቂቅ ጣቶችህ ክፈተው። አቤቱ አምላክ ሆይ ሰነፍ አድርጎ የሚያስረኝን አይገባህም አትችልም ይከብድሃል እያለ ተስፋ የሚያስቆርጠኝን የጠላት ዳይቢሎስን ፈተና የጨለማን አሰራር ሁሉ በክቡር መስቀል ኃይል አርቅልኝ። ፈርቶ ከመቅረት ተስፋ ከመቁረጥ ራስን ዝቅ አድርጎ ከማየት አድነኝ። ሁሉም ማድረግ በሚያስችለኝ በክርስቶስ ብርታት አገኛለሁ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ እኔም በአንተ ኃይል በአንተ ጸጋ በአንተ ማስተዋል ሁሉን መማር መረዳትና ማወቅ እንደምችል አምናለሁ። አቤቱ የእውቀት መጀመሪያ አንተን መፍራት ነውና እውነተኛውን ጥበብ በፊትህ ሞገስን በሚያሰጥ መልኩ እንድማር እርዳኝ። እውቀቴ ለትዕቢት ለውድቀት ወይም ሌላውን ለመናቅ እንዳይሆን ይልቁንም አንተን ለማክበር ለቤተ ክርስቲያኔ ለሀገሬና ለወገኔ መልካም ነገርን ለማበርከት የተቸገሩትን ለመርዳት ለእኔም በምድር ላይ ላሉት ቀኖቼ መተዳደሪያና በረከት እንዲሆንልኝ ቀድሰው ባርከውም። አቤቱ ምሕረትህ የበዛ ቸርነትህም ወሰን የሌለው ጌታ ሆይ እኔ በራሴ ኃይል ምንም ማድረግ እንደማልችል አውቃለሁ። ሥጋዬ ደካማ አእምሮዬም ውስን ነው። ነገር ግን በአንተ ዘንድ ሁሉን ይቻላል። ድንጋይ ከሆነው ልቤ ላይ የእንቢተኝነትንና የድንቁርናን ቅርፊት ገፈ
ለስላሳና ቃልህን፣ ትምህርትን፣ እውቀትን የሚቀበል ልብ ፍጠርልኝ። በማጠናበት ጊዜ፣ በፈተና ሰዓት፣ መምህራኖቼ በሚያስተምሩኝ ጊዜ ሁሉ መልአከ ሰላም፣ መልአከ ጥበብ ከኔ ጋር ይሁን። የተማርኩት ሁሉ በፈተና ሰዓት ትዝ እንዲለኝ፣ ምላሴ እንዳይኮላተፍ፣ በእሬም እንዳይሰናከል፣ እጄም እንዳይዝል ጠብቀኝ። የረሳሁትን እንድታስታውሰኝ፣ የተሰወረብኝን እንድትገልጥልኝ፣ የከበደኝን እንድታቀልልኝ እለምንሃለሁ። አቤቱ በጨለማ ለሚሄድ ሕዝብ ታላቅ ብርሃን እንዳወጣህለት፣ በትምህርት ማነስና በማስተዋል ጨለማ ውስጥ ለተቀመጠው አእምሮዬ የእውቀትህ ብርሃን ይብራለት። አንተ ቃል ነህ፣ ቃልም እግዚአብሔር ነበረ። ያ ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። ያ የሕይወት ቃል፣ ያ የጥበብ ቃል፣ ያ የማስተዋል ቃል በውስጤ ይኑር። በየዕለቱ በመማረው ትምህርት ውስጥ ያንተን ድንቅ አሰራር፣ የፍጥረትህን ውበት፣ የጥበብህን ጥልቀት እንዳይና እንዳስተውል አድርገኝ። እውቀትን ስሻ ካንተ ዘንድ የሆነውን እውነተኛ እውቀት፣ ማስተዋልንም ስሻ አንተን ወደ ማወቅ የሚያደርሰውን ማስተዋል ስጠኝ። አቤቱ ጌታዬ፣ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ ለቅዱሳን አባቶቻችን የሰጠኸውን ጸጋ ለእኔም ስጠኝ። የቤተ ክርስቲያን ሊቃውንት የሆኑት በጸጋ መንፈስ ቅዱስ ተሞልተው መጽሐፍትን የተረጎሙ፣ ምስጢርን ያብራሩ፣ ለትውልድ ሁሉ የሚሆን ብርሃን ያበሩ አባቶቻችንን ያገዘ ያጸና ያስተማረ መንፈስ ዛሬም ከኔ ጋር ይሁን። እነርሱ በእምነትና በትጋት ሆነው ከአንተ እንደተማሩ እኔም በርትቼ እንድማር ስንፍናን ሁሉ ከእኔ አርቀህ ትጋትን፣ ንቃትንና ብርታትን አልብሰኝ። አንተ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ብለሃልና እነሆ ዛሬ የጥበብን፣ የማስተዋልን፣ የእውቀትን መዝጊያ እያንኳኳው ነው። አቤቱ ክፈትልኝ፣ እንደ ቃል ኪዳንህ ፈጽምልኝ። በመጨረሻም አቤቱ ጌታ ሆይ የመማረው ትምህርት ሁሉ ለመልካም፣ ለጽድቅ፣ ለእውነትና ለፍቅር እንዲሆን አድርገው። በእውቀት ታብዬ በወንድሞቼና በእህቶቼ ላይ እንዳልፈርድ፣ ይልቁንም በትሕትና ዝቅ ብዬ ሁሉን እንዳገለግል እርዳኝ። ሕይወቴን ሁሉ ባርከው፣ መንገዴን ሁሉ አቅና። አንተ ጋር የተጀመረው ሁሉ ፍጻሜው ያማረ ነውና ትምህርቴን በአንተ ስም ጀምሬአለሁ፣ በአንተም ስም በስኬት እንድፈጽመው እርዳኝ። ጥበብንና ማስተዋልን ሁሉ በሰጠህ፣ አእምሮን በፈጠርክና ብርሃንን በገለጥክ ከዘላዓለም እስከ ዘላዓለም ክብር፣ ምስጋና፣ ጌትነት፣ ውዳሴና አምልኮ ለአንተ ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። መዝሙር 118 ከቁጥር 33 እስከ 40 የጥበብና የማስተዋል መዝሙር። አቤቱ የሕግን መንገድ አስተምረኝ፣ ሁልጊዜም እፈልጋታለሁ። አስተውሎትን ስጠኝ፣ ሕግንም እፈልጋለሁ፣ በፍጹም ልቤም እጠብቃታለሁ። ፈቃዴ ናትና በትእዛዝ መንገድ ምራኝ። ልቤን ወደ ምስክርህ አዘንብል እንጂ ወደ ስህተት አይደለም። ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ በመንገድህም ሕያው አድርገኝ። ንቀትህን ፈርቻለሁና አርቀው፣ ፍርድህ መልካም ነውና። ለባሪያ የምትፈራበትን ቃል አቁምለት። እነሆ ትእዛዝህን ናፈቅሁ፣ ለጽድቅ ሕያው አድርገኝ። አሜን።